አይ ወገን እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ እዩ ሸር ያደረገችው ነገር አለ። ያው እኔ ፎሎወሬ ሰብስክራይብ ስላልሆነች አልመጣልኝም፣ ግን ቲክታክ ላይ አየሁኝና ከዛ ሰርች አድርጌ ሳያት እንደዚህ ፖስት ካደረገች 4 ሰዓት ሆኖታል ይላል። በመጀመሪያ የእውነት ከሆነ የወለድሽው እንኳንም መብርሃን ማረችሽ፣ እንኳን ሰላም ተገላገልሽ ማለት እፈልጋለሁ። ከዛ ሲቀጥል ስለኛዎቹ ስለ ጨረቃ ፋሚሊ ነው ማውራት የምፈልገው። እዚህ ጋር እዩ ወለደች አልወለደች ምናምን ወይ ደግሞ ስለሷ ህይወት የሚመለከተኝ ነገር የለም። ነገር ግን ኮሜንት ላይ እየሄዳችሁ ማለት ነው ወይኔ በቃ ሀይሚዬ ጉድ ሆነች ምናምን ቡቡ ምናምን እያላችሁ ኮሜንት የምታደርጉት ሰዎች ፕሊስ በፈጠራችሁ እንደው በምታምኑት ነገር ልለምናችሁ እረፉ። ከዛ መቀጠል ደግሞ አረ ፈርቻለሁ ምናምን ሲጀመር ከእኔ ቤት የሆነ ኮሜንት እያየሁ ነበረ። ፈርቻለሁ ከባድ ነገር ምናምን ስትሉ ምንድን ነው ብዬ ነበርና ይኸውላችሁ በመጀመሪያ ሲጀመር ገና ይቺ ሴት ገና ስትመጣ የራሷ የሆነ ሰው እንዳላት ነግራችሁ ነበረ ካስታወሳችሁ ማለት ነው። ወለደችም እሰየው ከራሷ ሰው ነው የወለደችው። አልወለደችም እሰየው እኛ ምን አገባን። ሲቀጥል ይሄ በአንዳንድ እናቶች ወይ አባቶች ገና ልጃቸውን ወደዚህ ምድር ሳይወርድ ጀምረው በልጃቸው ተስፋ የሚሞረኮዙ አሉ። ልጅ ለመውለድ ሲያስቡ ልጃቸው እንደሚጦራቸው በልጃቸው እንደሚያልፍላቸው ልጃቸው እነሱ ያልኖሩትን አይነት ነገር ልጃቸው እንዲኖርላቸው፣ ለምሳሌ እነሱ ካልተማሩ ልጃቸው እንዲማር፣ እነሱ ተምረው ደህና ደረጃ ካልደረሱ ልጃቸው እዛ እንዲደርስ፣ እነሱ ድሃ ከሆኑ ልጃቸው ሀብታም ሆኖ እነሱንም እንዲያኖራቸው፣ ኤቭሪቲንግ ብቻ በልጃቸው ተመርኩዘውና በልጆቻቸው ተስፋ ያላቸው ሰዎች አሉ። ከነዛ ሰዎች መሀል አንዷ እዩ ነች። እንግዲህ ልጁ ሳይወለድ ጀምሮ ሸቀለችበት፣ እየሸቀለችበት ነው። እሱ የራሷ ምርጫ ነው፣ መብቷ ነው። ልጅ እንደዚህ ማድረግ የለብኝም ብሎ ልጅን ሸፍኖ ማሳደግ ወይም ደግሞ በእንደዚህ በሰው ሳያስረግም ማሳደግ ሌላ ታሪክ። እናቶቻችን ስንት ውጣ ውረዶችን ወርደው ከማንም አይነት ሳያስጠብሱን አሳድገውናል። የአሁን ጊዜ እናቶች ደግሞ እንዴት አይነት ስታይሉ ተቀይሮን አይዶን ነው። እኔ ምን ማለት አልፈልግም፣ ልጅሽንም ያሳድግልሽ፣ አንቺንም ደግሞ ፈጣሪ ልቦና ይስጥሽ ማለት እፈልጋለሁ። አንቺ የምታደርገው እያንዳንዱ ነገር ለአንቺ ሞራል፣ ጀግንነት፣ አንበስነት መስሎሽ ከሆነ ስኖት ጉድ ጥሩ አይደለም። ማርያምን ጥሩ አይደለም። ልጅሽን ሰው ምንም ላይ ልብሽ ይችላል ምናምን። አሁን ግን ታይዋለሽ። በጣም ብዙ ሰዎች አሉ ምንም አይነት ርህራሄ የሌላቸው ልጅሽን እያነሱ ሲዘቀዝቁ ምናምን። አሁን እዚህ ጋር ልብ ቅርጽ ምናምን አድርገሽ ሽንፈሽ በሶሻል ግን የራሱ የሆነ አፕሊኬሽን አለ ልጅሽን ግልጽ አድርጎ የሚያወጣ ማለት ነው። አይ ዶንት ኬር ምንም ችግር የለብኝም እኔ ከአንቺ ጋር። ግን ፕሊስ የእኛ ቤተሰቦች የሆናችሁ በፈጠራችሁ ከቅምጥሌ ጋር የሚያገናኘው ነገር የለም፣ ብሩኬ ጋር የሚያገናኘው ነገር የለም። በሰዓቱ ያገኙት ነገር አለ፣ ሰሩበት በቃ። እሷ ራሷ እናቷ በልጇ መነገድ ከፈለገችና በራሷ ክብር መረማመድ ከፈለገች ስኖርማል በዛ ሰሩ፣ አለቀ። ከዛ ውጭ ምንም የሚፈጠር ነገር የለም። ሲጀመር ከሶስት ወር ሆኖ እንዲህ ባለፈው 3 ወር ሲሞላ እየተባለ 3 ወር እየጠበቅን ነበር። ሆነ 3 ወር ሆኖ ነው ወይስ በ1 ወር ነው የተወለደው? አይ ዶንት ኖ። ጊዜው እየሮጠ ነው። እኔ እየታወቀኝ አይደለም ባይዘው ያውን ጊዜ ብቻ በዚህ ሆነ በዛ ወጣ በዚህ ወረደ። ባሏ የራሷ ባል ነው። እዛ ውጭ ብሩኬ ጋር የሚያገናኛት ነገር የለም። ብሩኬን በዚህ ልክ እንትን አትበሉት። እኔ ግን ታምኑታላችሁ እያስብ ነበረ። ማርያምን ምንም ነገር ያድርግ ይበል ቢባል እኔ ብሩኬን በደንብ ነው ማምነው። ምክንያቱም ማለት ነው ወንድ ልጅ እንደውም እዚህ ጋር ቃሉ መጠቀም አልፈልግም እንጂ ወንድ ልጆች ከማይወዱት ሴት ጋር ወይ ደግሞ ከማይፈልጓት ሴት ጋር እንኩ ብላ እንኳን ብትሰጣቸው አያደርጉ። ኧረ ወይኔ እና እመቤቴን እኔ ማለት እሰማለሁ አንዳንዴና ምንም ነገር ቢፈጠር አራኒ እዚህ ጋር እንዴት ነው እንትን የራሱ እንትን አይልም ምናምን ይላሉና ሰው ዛት ብሩኬ ደግሞ ከቅምጥሌ ውጪ ሌላ ሴት ጋር እንትን ማለት አይፈልግም። አይደለም ሌላ ሴት ጋር ቅምጥሌ ጋር ራሱ የራሳቸው የሆነ እንትን አላቸው ማለት ፕሮግራም ምናምን። ይሄ ሱሰኛ የሆነ ወንድ እኮ ነው እዛም እዛም ፍቅረኛም ስትኖረው ሳታመልጤ ምናምን ብሎ የሚሯሯጥ እንጂ ይሄ ልጅ ደግሞ በጣም ብዙ ግብ ያለው ልጅ ነው። ስለዚህ ለእንደዚህ አይነት ነገር ወደፊት እኮ እስኪጃጅ ነገር የሚያገኘው ነገር ነው። ስለዚህ ኧረ ፕሊዝ በእናታችሁ ማውራት ባልፈልገው ነገር አታስወሩኝ። ስለዚህ ብሩክ አልነካትም አይደለም ሊነካት እንደዚህ አላቀፋትም። እና እኔ ልጅቱንም እንድተቻ አታድርጉኝ እናንተም ተው ፕሊዝ በማርያም። እንዲህ ረበስዋ እንዴ ብሩክ አልነካትም። ሆ ጉድ እኮ ነው። ወይኔ በቃ ህይወታቸው እንደዚህ አለ ምናምን። የምን ህይወታቸው ምን አለ ነው። አይ ነው ማለት ዲኤንኤ ምናምን እያሉ ሊሰሩበት ይችላሉ። ግን ምንም የሚሰሩበታል እንጂ ብሩክ ጋር ምንም የሚያገናኘው ነገር ምንም ነገር የለም። ፕሊዝ ጨረቃ ፋሚሊ ነኝ ካላችሁ እሷ ቤት ሄዳችሁ እናንተ ናችሁ ሲጀምር ልጅቱ ስራው እንድትቀጥል እነሱም ስራው እንዲቀጥል ምታረ ጸጥ ከቻላችሁ እንኳን ማርያም ማረች ካልቻላችሁ ስም خلاص እና እንደዚህ አታድርጉ ፕሊዝ። አይ ካንት ጃወቅ
ወይኔ ጉዴ ፈላ።